ነገር ያሳልፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጪ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። በቲክቶክ ላይ ብዙ ሰው ያውቃቸዋል። አቤት ፍቅራቸው፣ አቤት መዋደዳቸው ሲያስቀኑ የተባለላቸው ናቸው። በርካታ ሚዲያ ላይ ስለ ፍቅራቸውና አብረው ስላሳለፉት ህይወታቸው ለብዙዎች አጋርተዋል። በዛም ብዙዎቻችን ተደንቀን አመስግነናቸዋል። በቅርቡም የሚያምር ወንድ ልጅ ወልደዋል። ብዙ ሰው በፍቅራቸው አርአያ አድርጎ የሚወስዳቸው ብዙ ሰው አለ፣ ከኔ ጭምር ማለት ነው። አሁን ግን እየተሰማ ያለው ነገር በጣም ያሳዝናል። በእያንዳንዱ ምቾት፣ በእያንዳንዱ ሳቅ ውስጥ ትልቅ ህመም አለ። እነዚህ ቅዱስና ልዩ ይባላሉ። ለማታውቋቸው እምታውቋቸው ብዙዎች ትመስሉኛላችሁ። እማታውቋቸው ግን አሁን አለፍ ብዬ እየጠቀስኳቸውን በሙሉ የሚያሟሉ በጣም ምርጥ ጥንዶች ከሚባሉ ወጣቶች አንድ ነበሩ። አሁን ግን እየተሰማ ያለው ነገር እውነት በእነሱ ቤት ነው የሚያስብል ነገር ነው። እውነት ለመናገር ቅዱስና ልዩ ተለያዩ ሲባል እኔ በጣም ነው የደነገጥኩት። እኔ ብቻ ሳልሆን ደግሞ በጣም ብዙዎቹ እንዴት እውነት ይህ ነገር እውነት ላይሆን ይችላል፣ ፕራንክ ነው ብለዋል። እውነት እንደሚባለው ፕራንክ ቢሆን ጥሩ ነበረ። ግን አብዛኛው ሰው መለያየታቸውን እያወራ ነው። እንዲሁም ደግሞ እሷ በላይቭ ላይ መጥታ መጀመሪያ ላይ ያስገባውት አይታችሁ ከሆነ ያን ነገር ተናግራለች። በጣም ነው የሚያሳዝነው። አንዳንድ ጊዜ በሶሻል ሚዲያ በተለይ ደግሞ እንደዚህ የግል ህይወታችሁን የምታሳዩ ሰዎች በጣም ነው እኔ የምቃወመው፣ በብዛት እቃወማለሁ። ድራማ ካልሆነ በቀር አሁን አሉ አንዳንድ ጥንዶች ጥንድ ሳይሆኑ ጥንድ ነን ብለው እንደ ድራማ የሚሰሩ በጣም ብዙ ልጆች አሉ። ስም መጥቀስ ባያስፈልግም በጣም እኔም ማቃቸው ራሱ በጣም ብዙ ዩቲዩበሮች አሉ። ግን አብዛኛው ሰው የሚቀበላቸው ምንድነው ፍቅረኛሞች እንደሆኑ ባልና ሚስት እንደሆኑ አድርጎ ነው። የልዩና የቅዱስ ግን ትክክለኛው በቃ ሰው ይማርበታል የሚያስቀና ህይወት ነው የነበራቸው። በእውነት የልዩ ደርባባነት፣ ሃይማኖቷን አክባሪነቷ፣ ቤቷን አወዳደዷ በጣም ነው የምታስቀናው። እውነት ለመናገር አንዳንድ ጊዜ እንደዚህ ጥንዶች ትዳራቸው የተሳካ ወይም ደግሞ እንደዚሁ በሚዲያ እንደምናያቸው ሁነን ስናይ ሴት ስትሆኑ በወንዱ ነው ታድላ እንደዚህ አይነት ባል አላት የምትሉት። ግን እሷ ታድሎ እንዴት አይነት ሚስት ነው ያገኘው የምትባል ልጅ አይነት ናት። በቃ ከምን ጊዜው እንደሚሳካላት ከምን ጊዜው እንደምታደርሰው ምግብ ስትሰራ፣ ቤት ስታጸዳ፣ ቤቷን ስታዘጋጅ፣ ባሏን ስትንከባከብ ምናምን ስታይ እድለኛ ነው የምትሉትና በቃ አብዛኛው ሰው ራሱ እነሱ ተለያዩ ሲባል እንዴት ሆኖ ምን አድርጋ። አንዳንድ ጊዜ ሴት ኃይለኛ ናት በጣም የሆነ ነገር ስታደርግ ወይም ደግሞ ነገር የምትፈልገው ሴት ናት ይባላል አይደል? እና ሁሉም ሰው ምን አድርጋ እሷ በቃ የምታደርጋቸው ነገሮች በጣም መልካም የሆኑ ነገሮች ናቸውና ከዛ ላይ ፈጣሪዋን የምታከብር ፈጣሪዋን የምትፈራ ሴት ናት። በነገራችን ላይ እሱም እንደዛው ነውና አሁን ግን የሚሰማው ነገር በጣም የተለያየ ነው። ለዚህ ነው ወደ ሶሻል ሚዲያ ትክክለኛ ህይወታችሁን አታምጡ፣ ደብቃችሁ ያዙ የሚባለው። የሰው አይን እንኳን ሰውን ድንጋይ ይሰብራል ይባላል። እውነት ነው። አይን ያረፈበት ነገር በእርግጥ ነው ብዙ ነገር ያስተምራሉ። አሪፍ ጥንዶች መሆን፣ ለፍቶ ማደግ እንዳለ፣ ግዴታ ሀብታም ምናምን መሆን እንደማይጠበቅ፣ ትልቁ ነገር ፍቅርና መተሳሰብ ካለ እነሱ የደረሱበት ደረጃ እንደምንደርስ ነበረ ሲያስተምሩን ሲነግሩን የነበረውና ከዛ ላይ ደግሞ የሚያደርጉት በቤታቸው ውስጥ የሚያስተላልፉት በተለይ እሷ የምታደርገው ነገር እንኳን ለወንድ ልጅ አይደለም ሴት ልጅ የሚቀናባት ናት። ታድሎ ምን አይነት ሚስት ናት የምትባል አይነት ሚስት ነበረችና ምን እንደተፈጠረ ምን እንደገባ አይታወቅም። አሁን ግን ተለያይተዋል እየተባለ ነበረ። አሁን ግን እርግጠኛ መሆኑ እየተነገረ ነው ያለውና በጣም ነው የሚያሳዝነው። እውነት አንዳንዶቹ ደግሞ ምን ነው ፕራንክ በሆነ ብለው እየተመኙ ነው። እንደዛ ከሚመኙት ውስጥ እኔም አንዷ ነኝ። በቃ ለወደፊቱ ለወጣቱ እንማርበታለን ብለን የምናስበው ነገር አንዱ የሶሻል ሚዲያ ላይ ካሉት ባለትዳሮች ውስጥ ወይም ፍቅረኛሞች ውስጥ
በጣም በቃ ሰው ጓግቶ ምን አለ እንደነሱ በሆንኩ ብሎ የሚያያቸው ያስተምራሉ ከምንላቸው ሊያና ቅዱስ ናቸው። አሁን ግን እየተሰማ ያለው ነገር በጣም እኔ ዛሬ አይደለም እውነት ለመናገር የሰማሁት፣ በቃ የሰው ወሬ ወደ እነሱ ደረሰባቸው። በቃ ሌላውም ሳይለያዩ ተለያዩ፣ ሳይፋቱ ተፋቱ እንደሚባለው በቃ እነሱን ደግሞ ተራቸው ደረሰ ምናምን ብዬ ነበርና በቃ እሷ የምትናገረው ነገር በጣም ብዙ ዩቲዩበሮችም እየሰሩት ነው፣ በጣም ብዙ የሚጽፉ ልጆችም እየጻፉ ነው ትክክለኛ መሆኑንና አንዳንድ ጊዜ ሳይሰማ ይወራም ብዬ አስባለሁኝ። ስለነዳጊ መፋታት እንደዚሁ ተለያዩ ሄደ ምናምን መቼም ቅመም ሳይጨመር አይወራም እንጂ ቅመም ጨምረው የዳጊና የሳምሶምን መፋታት ሲናገሩ ዝም ብለን ነበር። ግን እውነት ነው፣ እራሷን ማወጣችሁ እውነት መሆኑን ማለት ነው። የነዚህ ግን የሁለቱ የወጣቱ የነዚህ ልጃቸው እኮ ገና ልጅ ነው፣ ገና አመት እንኳን አልሞላውም ከተወለደና በጣም ነበር የሚያሳሱት። እውነት ለመናገር ሚዲያ የየው ነገር አይበረክትም የሚባለው እውነት ነው። በእውነት አይናችን የሆነ መጥፎ ነው። ወደን እንኳን ሳስተንላቸው የምናያቸው ራሱ እንደዚህ ከሆነ በቃ እውነትም የሚባለው ነገር የሰው አይን የሚባለው እውነት ነው ብዬ ነው ዛሬ ያመንኩት በቅዱስና በሊያ ማለት ነው። እና እሷም እንግዲህ መናገር አልፈልግም ማለች። የእሷ ደግሞ እኔ እንጃ። የእሷ አንዳንድ ጊዜ እኮ ትናገራላችሁ፣ የውስጣችሁን ታወጣላችሁ፣ የሆነ ስሜታችሁን ትናገራላችሁና የተፈጠረውን ነገር ወይም በህይወቷ ያለውን ነገር ብናገር እንዲህ ብላ ነበር ነው የሚባለው እና የተወሰኑ ሰዎች ናቸው መልስ የሚመልሱልኝ። ከዛ ውጭ ግን እንዲህ ብላ ነበር ነው የምባለው። መፍትሄ ያለው ፈጣሪ ጋር ነው፣ ወደ ፈጣሪ እናገራለሁ ነው ያለችውና በጣም የምትገርም ናት። እውነት ፍራንክ ያደርግላችሁ፣ በሷፍ ይለፍላችሁ። እውነት እንኳን ሆኖ ቢሆን ፍራንክ ነበር ብላችሁ ተስማምታችሁ ልጃችሁን የምታሳድጉበት አንድ ላይ የምትሆኑበትን ጊዜ እኔ በጣም እናፍቃለሁና ደግሞ አንዳንድ ልጆች አላችሁ የቅዱስና የሊያ የቲክቶክ የልዩ የቲክቶክ አካውንታቸው ከ700,000 በላይ ፎሎወር አላቸው። አሁን ግን የነሱን ቪዲዮ እየወሰዱ ልክ እንደ አዲስ በቃ ልክ እንደ አዲስ እንደዚህ አይነት ነገር ሲመጣ በጣም ቫይራል ይሆናል አይደል? ልክ በነሱ ስም በነሱ ቪዲዮ በጣም ብዙ የቲክቶክ አካውንቶች እየተከፈቱ ነው። የነሱ ግን ከ700,000 በላይ ያለው ነው ትክክለኛ አካውንታቸውና በዛ የሚወጣውን ብቻ ነው ትክክለኛ መረጃ ብላችሁ መያዝም መከተልም ያለባችሁ እሱን ነው ብዬ እነግራችኋለሁ። በትክክል በጣም ብዙ አለ፣ 5,000 ያለው አለ፣ 3,000 10,000 ምናምን በጣም ብዙ የተከፈቱ አሁን በቅርብ የተከፈቱ አሉና እነሱን አትከተሏቸው። ልዩና ቅዱስ ግን እግዚአብሔር አምላክ እንደው የሰው ወሬ ያድርግላችሁ። የሰው ወሬ ሆኖ ይቅር። በጣም የምታስቀኑ በጣም የምታምሩ ጥንዶች ናችሁ። ልጃችሁን አብራችሁ ሆናችሁ እንድታሳድጉ ምኞቴ ነው። በጣም ብዙ የምንማረው ከናንተ በጣም ብዙ የምንማረው ነገር አለና ይሄ ከናንተ አይጠበቅም። ጸብ ያለ ነው፣ ግን ቢሆንም አንድ ላይ ሆናችሁ ያለውን ነገር ተስማምታችሁ አንድ ላይ ሆናችሁ ልጃችሁን ብታሳድጉ ሚል ምኞት አለኝ። ከዛ ውጭ ካይን ያውጣችሁ። በተለይ ደግሞ እንደዚህ ካፕል ሆናችሁ እውነተኛ ትክክለኛ ህይወታችሁን የምታሳዩ ሰዎች ፈጣሪ ይጠብቃችሁ ነው የምለው። ሌላ ምንም የምለው ነገር የለኝም። ምክንያቱም በሚዲያ እየወጣ የበረከተ ነገር ስላላየው ማለት ነው። አመሰግናለሁ።